ሰላም ቅዱሳን እንዴት ናችሁ? ደህና እግዚአብሔር ይመስገን። ለእግዚአብሔር ቃል አንድ ደቂቃ አላችሁ። ለወንጌል ህሊና ያላችሁት በወንጌል ላይ የማታፍሩት ወንጌል የማያሳፍር ቃል ስለሆነ የህይወታችን ምንጭ እንደሆነ ከዚህ አንብበን ተረድተን ህይወታችንን ማሳደግ ወይም መለወጥ እሱ በሚወደው መንገድ መምራት እንደምንችል የምትረዱ ሰዎች ብቻ ሼር አድርጉ፣ ዶይት አድርጉ፣ ኮፒ ሊንክ አድርጉ። በዓለም ዝና ላይ ጊዜያችሁን ከሚባክኑ ሰዎች አድርሱላችሁ፣ ይስሙ፣ ይባረኩ፣ ህይወታቸውን እግዚአብሔር በሚወደው መንገድ ይምሩ። እንምራ፣ ከስጋ እንለይ። ኢየሱስ ክርስቶስ እዚህ ጋር ምን እንዳረገ ያስረዳናል። ተባረኩ። ማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ እንደዚህ ይላል። እናንብብ። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳይቱ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝብም ሁሉ በወደቡ ቆመው ነበሩ። በምሳሌ ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘር ሊዘራ ወጣ። እርሱም ዘራ። አንዳንድ በመንገድ ዳር ወደቁ፣ ወፎች ወጥተው በሉ። ሌላውም ብዙ መሬት በሌለበት በጭውጫ ላይ ወደቀ። ጥልቅ መሬት ስላልነበረ ወዲያውም በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ሳርም ስላልነበረ ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንድም 100 አንድም 60 አንድም 30 ፍሬ ሰጠ። አያችሁት? በመልካም መሬት ላይ የወደቀ መልካም መሬት ማለት እኛ ነን። እኛ ልብ ነው። መልካም መሬት የራሳችን ልብ፣ የራሳችን ቅድስና ክርስቶስ በሚወደው መንገድ ተመላልሰን ፍሬ እንድናፈራ እሱ ይርደን። እሱ በሚወድበት እሱን ደስ የሚያሰኝበት መንገድ ስንመራ ክርስቶስ በእኛ ላይ ያፈሰሰ ጸጋ ፍሬ ያፈራል። ማርዲላ ባህዶያ ኢየሱስ ያዲናል እና ክርስቶስ በሚወደው መንገድ ህይወታችንን ቅድስናችን